የገባለትን ቃል ኪዳን አንቺን አዳምን ከሴጣን ግዛት እንደወጣ ሁሉ እኛንም ከመከራ ሥጋ ከመከራ ነፍስ ከመከራ ግዛት ከኃጢአት አውቃን ማለት ለንስሐ ሞት አውቃን ሲል የምንለምንበትና በቸርነቱ ይቅር በለን ስንል ለቤታችን ደግሞ አጠፋ ቃል ኪዳን እንገባለን። ስለወንድማችን ቃሉን ያሰማል። ሶስተኛ ጥያቄ ጌታችን በዕለተ ሰዓታት በአህያ ላይ የተቀመጠው በዛ በኋላ ለመፈጸም ነው። ትንቢቱ ምንድን ነው ቢሉ የጽዮን ሆይ ደስ ይበልሽ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል ሲል ነቢያት የተናገሩትን ቃል ለመፈጸም ነው እና ክርስቶስ ከደፋጌ በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም መግባቱን ቅድስት ቤተክርስቲያናችን በድምቀት ታከብራለች። አራተኛ ጥያቄ ጌታችን ወደ ኢየሩሳሌም ሲገባ ልብሳቸውና ዘንባባ ማንጠፋቸው የምን ምሳሌ ነው? በአህያ ላይ ልብሳቸውን ማንጠፋቸው የማትቆረቁር የወንጌል ሕግን ሰጥተናል ለማለት ነው። ዘንባባ ደግሞ ይስሐቅ በተወለደ ጊዜ አብርሃም ደስ ብሎት ለይስሐቅ ምስጋና አቅርቧል። አንድም ዘንባባ ደርቆ እንደገና ሕይወት ይዘራል። አንተ የደረት የምታለመልም አምላክ ነህ ሲሉ ነው። አንድም ዘንባባ የሰላም ምልክት ነው። አንተ የሰላም አምላክ ነህ ሲሉ ነው። አንድም ዘንባባ ሐዘናችንን የምታስደሳ ደስ የምትል አምላክ ነህ ሲሉ ነው። አምስተኛ ጥያቄ ትልቁ አህያና ውርንጭላዋ የምን ምሳሌ ናቸው? ትልቁ አህያ የኦሪት ምሳሌ ነች። ትልቁ አህያ ሸክም እንደለመደች ሁሉ ሕገ ኦሪትን ሁሉም ሰው የሚያውቃት የተለመደች ሕግ ናት። ውርንጭላዋ ደግሞ በሕገ ኦሪት ተመሰላለች። ኢየሱስ ክርስቶስ የመሰረታት የሰራት ያቆማት ሕግ ናት። አንድም እመቤታችን ትመሰላለች። እመቤታችን ለዓለም ሁሉ መድኃኒት ኢየሱስ ክርስቶስን ወልዳልናለችና። ስድስተኛ ጥያቄ በሰሙነ ሕማማት ጸሎተ ፍትሐት የማይደረገው ለምንድን ነው? በሰሙነ ሕማማት ጸሎተ ፍትሐት የማይደረገው የብሉይ ኪዳን ምሳሌ ስለሆነች ነው። ብሉይ ኪዳን ፍጹም የሆነ የጸሎት ስርዓተ ጸሎት የለም። በአምስቱ ቀን ውስጥ የሞተ ሰው ጸሎተ ፍትሐት አይደረግም ማለት ነው። ይህም ብሉይ ኪዳን በሚፈጸም የሆነው የኃጢአት ስርየት አለመገኘቱን ያሳያል። ለወንድማችን ቃሉን ያሰማልን። ከዚህ በላይ የማይገለግልበትን የነጸጋ ሚካኤል በሸበት ያዝንልን። ለክልዋ ስለተከታተላችሁ እናመሰግናለን። ስብሐት